ምዕራፍ 10 ወአርገ አብራም እምግብፅ ውእቱ ወብእሲቱ ወኩሉ ነዋዩ። አብራም ከግብፅ ወጣ፣ እሱ ሚስቱን ገንዘቡንም ሁሉ ይዞ ወጣ። ወሎጥሂ ምስሌሁ ውስተ አዜብ። ሎጥም ከአብራም ጋራ ወደ አዜብ ወጣ። ወአብራምሰ ብዕለ ጥቀ በእንስሳ ወበወርቅ ወበብሩር። አብራምም በከብት በወርቅ በብር እጅግ ከበረ። ወገብአ እምኀበ መጽአ እምአዜብ ውስተ ቤቴል ውስተ መካን ኀበ አልቦ ቀዲሙ። ከግብፅ ከመጣለት ከአዜብ ቀድሞ ወደ ነበረባት ወደ ቤቴል ተመለሰ። አንድም ከግብፅ ወደ እርሷ ከመጣላት ከአዜብ ቀድሞ ወደ ነበረባት ወደ ቤቴል ተመለሰ። አንድም ከቤቴል ወደ እርሷ ከሄደላት ከአዜብ ከመጣላት ከግብፅ ቀድሞ ወደ ነበረባት ወደ ቤቴል ተመለሰ። እስመ በህየ አጸዱ በማእከለ ቤቴል ወበማእከለ ጋይ። ድንኳኑ በቤቴልና በጋይ መካከል ተተክሎ ነበርና። ውስተ መካን ኀበ ገብረ ምጽዋዕ ህየ ቀዲሙ። ቀድሞ ምጽዋዕ በሰራባት ቦታ ባለ በጋይና በቤቴል ድንኳኑ ተተክሎ ነበርና። ወጸውዐ አብራም ስመ እግዚአብሔር በህየ። ስመ እግዚአብሔርን በጠራበት አንድም ስመ እግዚአብሔርን ጠራ። ወሎጥሂ ዘወረ ምስለ አብራም አጥረየ አባግዓ ወአለህምበ ወእንስሳ። ወአብራምሰ ብዕለ ጥቀ ብሎ ነበርና ከአብራም ጋራ የሄደ ሎጥም በጎችን፣ ላሞችን፣ ፈረስ በቅሎን ገዛ። ወኢአከሎሙ ምድር ከመ ይድሩ ሩረ። ኢአከለቶሙ ሲል ነው። ምድረ ከነዓን አብራምና ሎጥ አብረው ይኖሩባት ዘንድ አልበቃቻቸውም። ወኮነ ጋዝ ማእከለ ኖሎጥ ዘሎጥ ወዘአብራም። በአብራምና በሎጥ እረኞች መካከል በሳርና በውሃ ምክንያት ጸብ ክርክር ሆነ። ወሃለው ይእተ አሚረ ሰብአ ከነዓን ወፌርዜዎን ህዱራን ውስተ ይእቲ ምድር። ያን ጊዜም የከነዓንና የፌርዜዎን ሰዎች ያችን አገር በዝተው ወርሰዋት ነበር። ከነዓን የጠበበቻቸው አብራምና ሎጥ ብቻ ይዘዋት አይደለም፣ ሰባ ከነዓን በዝተው ወርሰዋት ነው ለማለት። ወይቤሎ አብራም ለሎጥ። አብራም ሎጥን እንዲህ አለው፣ ኢይኩን ጋዝ ማእከሌየ ወማእከሌከ ማእከለ ኖሎትየ ወማእከለ ኖሎትከ። በእኔና በአንተ በእኔ እረኞችና በአንተ እረኞች መካከል ጸብ ክርክር አይሁን። እስመ አኀው ንሕነ እኛ ወንድማማች ነንና። ወናሁ ኩላ ምድር ቅድሜከ ይእቲ። እነሆ አገሩ ሁሉ በፊትህ ነው። ተሌለይ እምኔየ ከኔ ተለይተህ ሂድ። እመ የማን አነ ወአንተ ጸጋመ። እኔ ወደ ቀኝ ብሄድ አንተ ወደ ግራ ትሄዳለህ። ወእመ አኮ አንተ የማን ወአነ ጸጋም። ይህም ባይሆን አንተ ወደ ቀኝ ብትሄድ እኔ ወደ ግራ እሄዳለሁ። ወአልዓለ ሎጥ አዕይንቲሁ ወርእየ ኩሎ አህቃላቲሁ ለዮርዳኖስ።
ሎጥም አንገቱን አቅንቶ የዮርዳኖስን አውራጃ ሁሉ ተመለከተ። ወርውይ ውእቱ ኩሉ ምድሩ ከመርውይ ሲል ነው። ሀገሩ ሁሉ ለምለም እንደሆነ አየ። ዘእንበለ ይገሥጽኦ እግዚአብሔር ለሰዶም ወለገሞራ ከመ ገነተ እግዚአብሔር ውእቱ እግዚአብሔር ሰዶምንና ገሞራን ሳያጠፋቸው እንደፈጠራት እንደ ገነት ነበሩና ገነት ደስ እንድታሰኝ ደስ ያሰኙ ነበርና። አንድም ገነት ልምላሜ እንዳይታጣባት ልምላሜ አይታጣባቸውም ነበርና። ወከመ ምድረ ግብፅ ምድረ ግብፅም ደስ እንድታሰኝ ደስ የሚያሰኙ ነበርና። አንድም ምድረ ግብፅ ልምላሜ እንዳይታጣባት ልምላሜ አይታጣባቸውም ነበርና። ወሐረየ ሎቱ ሎጥ ኩሎ አህቃላተ ዮርዳኖስ ሎጥ የዮርዳኖስን አውራጃ ሁሉ መረጠ። ወግዘ ሎጥ እመንገለ ሰርቅ ወተሌለዩ አሐዱ እምካልኡ ሎጥም በምስራቅ በኩል ወዳለች ወደ ሰዶም ተጓዘ። አንዱ ካንዱ ተለያዩ። አብራም ከሎጥ ሎጥ ከአብራም ተለያዩ። አብራም አደረ ምድረ ከነዓን አብራም በከነዓን ቀረ። ስለምን አብራምን ከዚያ እንዲቀር አደረገ ቢሉ ተስፋውን የነገረው ለአብራም ነውና። አንድም ወርሰዋት የሚኖሩ የአብራም ልጆች ናቸውና ስለዚህ ከዚያው እንዲቀር አደረገው። ወሎጥሂ አደረ ውስተ አድያም ሎጥም የሰዶምና የገሞራ መወሳሰኛ በሚሆን ቦታ አደረ። ወግዘ ውስተ ሰዶም ከዚያም ተነስቶ ወደ ሰዶም ተጓዘ። ወሰብአ ሰዶምሰ እኩያን የሰዶም ሰዎች ግን ክፉዎች ነበሩ። ወኃጥአን ጥቀ በቅድመ እግዚአብሔር በእግዚአብሔር ፊት ክፉዎች ነበሩ። ዘር ይቀበሉ ዘር ያቀብሉ ነበርና። ወይቤሎ እግዚአብሔር ለአብራም እንዲረ ተሌለየ እምኔሁ ሎጥ ሎጥ ከእርሱ ከተለየ በኋላ እግዚአብሔር አብራምን እንዲህ አለው። ነጽ በአዕይንቲከ ወርኢ እምዝንቱ መካን አበሃለውከ ለመንገለ መስእ ወአብየ ወጸርቅ ወባሕድ ከዚህ ካለህበት ቦታ ጀምሮ አንገትህን አቅንተህ አራቱንም ማዕዝን ተመልከት። እስመ ኩለንተሃ ለዛቲ ምድር እንተ ትሬኢ ለከ እሁባን ይህችን የምታያትን ምድር ሁሉ ከነዓንን ላንተ እሰጥሃለሁና ወለዘርእከ እስከ ለዓለም ካንተም በኋላ ለልጆችህም እስከ ዘላለሙ አወርስሃለሁና ወእሬስዮ ለዘርእከ ከመ ሆጻ ባሕር ልጅህን የልጅ ልጅህን እንደ ባሕር አሸዋ አበዛዋለሁ። እመቦ ዘይክል ኰልቆቶ ለሆጻ ባሕር ይወልቆ ለዘርእከሂ የባሕር አሸዋን መቁጠር የሚቻለው ሰው ቢኖር ልጅህን የልጅ ልጅህንም ይቁጠረው። ያም አይቆጠር ይህም አይቆጠር። በምን ምክንያት እንዲህ አለው ቢሉ ቀድሞ ከዘመዶቼ ሁሉ ተለየሁ፣ ደግሞ ዛሬ ከአንድ ወንድሜ ልለይ ብሎ አዝኗል። በዚህ ምክንያት ሬስዮ ብሎታል። አንት ወውዳ ለምድር ውስተ ኖዓ ወርህባ እስመ ለከ እሁባ ላንተ እሰጥሃለሁና የከነዓንን ወርዷን ቁመቷን ምስራቋን ምዕራቧን
ዙረህ እያት አለው። ቅርብ ቅርቡን በእግረ ሥጋ ያስረግጠዋል፣ ሩቅ ሩቁን በዐይነ ሥጋ ያሳየዋል። ብሔረ ከነዓንስ ሰፊ ናት አትፈጸምም ብሎ ቅርብ ቅርቡን በእግረ ሥጋ ያስረግጠዋል፣ በዐይነ ሥጋ ያሳየዋል። ሩቅ ሩቁን በእግረ ሕሊና ያስረግጠዋል፣ በዐይነ ሕሊና ያሳየዋል። ወግእዘ አብራም ሀበ ዕፅ እንተ ውስተ ኬብሮን አብራምም በኬብሮን ወዳለው ዛፍ ተጓዘ። ወነደቀ በህየ ምጽዋዓ ለእግዚአብሔር በዚያም ለእግዚአብሔር የሚሰዋበትን ምሥዋዕ ጸፈጸፈ ሠራ።